ዘፋኝ መሆን ፈልጋለሁ ማለት በዚህ ጉዳይ ላይ ልታግዙኝ መንገድ ልትጠቁሙኝ የምትችሉ ሰዎች ብትኖሩ እና ብትደውሉልኝ በጣም ደስ ይለኛል። ምክንያቱም እኔ ከእግዚአብሔር ጋር ሆኜ ምንም አላተረፍኩም። ብዙ ሞክሬያለሁ፣ ብዙ ታግያለሁ፣ ፈልገው ነገር አላገኘሁም። ስለዚህ መኖር ስላለብኝ ገንዘብም ስለሚያስፈልገኝ ዘፋኝነት ደግሞ ማለት ሳስበው ገንዘብም ዝናም አለውና ሞር ወደዛ ገብቼ ከማንም ጋር ሳልነካካ የራሴን ነገር ያስኩኝ በኖር ደስ ይለኛል። ምክንያቱም ብዙ ሞክሬያለሁ፣ አልተሳካልኝም። በጣም ብዙ ነገር ነው በቃ የሞከርኩትና ስላልሆነልኝ በዚህ መንገድ ለኔ መንገድ ማሳየት የምትችሉ ሰዎች ብትደውሉልኝ በጣም ደስ ይለኛል። እንድላችሁ ነው ሰይጣን የሚፈልገው። እኔም እንደዛ እንድል ነው የሚፈልገው ከኔም ጠላት ስለሆነ። የኔ ልብ ግን ምንድነው የሚለው መሰላችሁ? በብዙ አይነት ጎዳና እንኳን ያለፈ እንደገና መዘመር፣ እንደገና መቀኘት፣ እንደገና ማመስገን፣ እንደገና እግዚአብሔርን ማክበር፣ እንደገና መደሰት፣ እንደገና መሳቅ፣ እንደገና ከእግዚአብሔር ጋር መኖር፣ የማይጠገብ ኑሮን መኖር፣ ማይሰለች ኑሮን መኖር። ያ ነው የልቤ ናፍቆት። እግዚአብሔር ከልቤ ጋር አለ። እግዚአብሔር ከኔ ነፍስ ጋር አለ። ስለዚህ በሁኔታዎች ሁሉ የኔ ምስጋና አይለዋወጥም። እንደዚህ ይላችኋል አይደል? ጠላት መጥቶ ብዙ ሞከርክ፣ ብዙ ለፋ፣ ምን አተረፍክ? ምንም እኮ ያገኘው ነገር የለም። ምን ትርፋለህ? ስለዚህ እግዚአብሔርን ስደብና ከዓለም ጋር ተስማማ። ዓለም ጋር ብትሄድ ዝና ትሰጣለች፣ ገንዘብ ትሰጣለች፣ ታከብርሃለች፣ ሰው ፊት ከፍ ከፍ ታደርጋለች። ስለዚህ ጥቅም አላት። ምድር ላይ ደግሞ መኖር አለብህ፣ መብላት አለብህ፣ መጠጣት አለብህ፣ መልበስ አለብህ፣ ጥሩ ነገር ሊኖርህ ይገባል። መኪና፣ ቤት እንዲህ እያለ አማላይ ነገሮችን ያቀርባል። እውነት ከሰይጣን ጋር ካለ ባለጠግነት ይልቅ ከእግዚአብሔር ጋር ያለ ድህነት ይሻላል። እና አንዳንድ ጊዜ ጠላት መጥቶ ተስፋ የሚያስቆርጥ ሁኔታ ውስጥ እኔን ለመክተት ወደ ተስፋ ወደ ሌላው ጨለማ ውስጥ ሲገፈትረኝ ሳይ ከፊት ለፊቴ እግዚአብሔር ብርሃን ነው የሚታየኝ። እኔ ያለ ምንም መታበይ እግዚአብሔር ከኔ ጋር እንዳለ በጣም እርግጠኛ ነኝ። ለሞት አሳልፎ እንደማይሰጠኝ፣ እንደማይተወኝ፣ ውሻ ወደ ትፋቱ እንደሚመለስ እንዲሁ ንቄ ወደ መጣሁበት ዓለም፣ ንቄ ወደ መጣሁት ዘፈን ወደዛ ልቤ እንደማይሄድ አውቃለሁ። እና መልላችሁ ነው ጠላትን አይዞ ሞኝ ነህ አንተ፣ እኔ ከእግዚአብሔር ጋር ያለ ድህነቴ ይበልጥብኛል በሉት። በደካማ ጎናችን ለመምጣት ይሞክራል። ባጣ ነው በሌለን ምናምን ነገር። እግዚአብሔር ካለ ግን ሁሉም ነገር አለን። ሲጀምር የጎደለን ነገር የለም። እና የኔ ልብ እንደውም ዛሬ ከአምላኩ ተምሮ እንደመጣ አላስቀምጣለኝ። እንደገና ዘምሪ፣ እንደገና መስግኝ፣ እንደገና ድል አድርጊ፣ እንደገና ቆሚ፣ እንደገና መስግኝ፣ እንደገና ሐሴት አድርጊ፣ እንደገና ሳቂ። እግዚአብሔር ሳቅሽን ይፈልገዋል አለኝ። ደስታ የሚያስደስተው እግዚአብሔር ብቻ ነው። ሐዘኔ የሚያሳዝነው እግዚአብሔር ብቻ ነው። ሌላው እንደ ሁኔታው ነው። እና ጠላቴን ቆሜ ምን እለዋለሁ? አልዘፍንም። የማይበርድ የሚያንገበግብ የሚያቃጥል ፍቅር አለብኝ እኔ ከአምላኬ። ማለት እየደከመኝ እንኳን ያቃተኝ እንኳን ዛሬ ሳልቻልኩም እያልኩ እንኳን ልክ የአምላኬ ኢየሱስ ፍቅር ትዝ ሲለኝ የሚነድ ነገር አለ ውስጤ። አልችልም። እንደውም በሱ ጉዳይ ቀይ መስመሬ ነው ለኔ። ሰዎች እኔን ሊያጠቁ ሊሰድቡ በማንነቴ ልክ ሲናገሩኝ ይገባኛል። እኔ እኮ እንደዛ ነኝ ብዬ እቀበላለሁ። ልክ ኢየሱስ ጋር ሲመጡብኝ ቀይ መስመሬ ነው። የሚቀር ሁሉ ይቀራል። እስከ ሞት ድረስ እንደተከተልኩት አውቃለሁ። ማንም በሱ እንዲመጣብኝ አልፈልግም፣ አልደራደርም። ሰውም ይሁን ጠላት ምለው ሰይጣንን ነው። ማንም በሱ እንዲመጣብኝ አልፈልግም። ለምን እዚህ ምድረ በዳ ላይ
ብቸኛ ወዳጄ እርሱ ነው። ማንንም አላየውም። ከእናንተ ጋር ባወራ ከጊዜ ላይ ወስጄ ነው። ከእግዚአብሔር ጋር ግን ሁሉ ጊዜ አንድ ላይ ነን እና ምን ልላችሁ ነው? ሰይጣን እናንተ ፊት እኔ ተስፋ ቆርጬ ሌላውን የሚያደክም ነገር እንድናገር የስንፍና ንግግር እንደ ኢዮብ ሚስት እንድናገር ነው የሚፈልገው። በጭራሽ ስዘምር ስሙ ካንደበቴ ዝም ብሎ ሲጠራ በፍቅር በአምልኮ ሲጠራ ብቻ ነው የምትሰሙት። እና እንዳታበረታቱኝ ደውላችሁ የሆነው የክርስቶስ ሰላም ከእናንተ ጋር ይሁን። እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በቅድሚያ መዝሙሩን እንዴት ነው ማግኘት የምንችለው? ለምን በዩቲዩብ አትለቂልንም? እና የሲዲ ዘመን አብቅቷል ላላችሁኝ ወንድም እህቶቼ፣ እኔም በሲዲ አይደለም ያዘጋጀሁት እንዴት እንደሆነ በእጅ ስልኬ ላይ ቀጥታ ብትደውሉልኝ መዝሙሩ ወደ እናንተ እንዴት እንደሚደርስ ነግራችኋለሁ። ዩቲዩብ ላይ ለጊዜው ማለቅበት ጊዜያዊ ምክንያት አለኝ። ያንንም ምንድነው ለምትሉ ባለፈው በሰራሁት ቪዲዮ ላይ አስረድቻለሁ። ከዛ ባለፈ ግን ዛሬ ዝም ያሳቁኝ ኮሜንቶች ነበሩ። አንዱ ምንድነው ዘፈን ይላል። እኔ እንግዲህ ስራዎቹን ስሰራ መዝሙር ብዬ ነው የሰራሁት። ስለዚህ ለኔ ዘፈን አይደለም፣ የኔ ልብ መዝሙር ብሎ ነው የተገኘው። የዘፈን ዓለምን ደግሞ ከካድኩኝ ቆይቻለሁ፣ 2003 ዓመተ ምህረት ላይ ነው። ስለዚህ እኔ በዘፈን መንፈስ ውስጥም አይደለም ያለሁት። ሌላው ኦርቶዶክስን አይወክልም የሚል ነው። እኔ ሲጀመር ኦርቶዶክስን የሚወክል ማንነትም የለኝም። እናንተ ፊት ስቆም ሁሉ ጊዜ ኦርቶዶክስን እወክላለሁ ብዬም አይደለም። እኔ ኦርቶዶክስን የሚያህል ቤተክርስቲያን የሚሸከም ጫንቃም የለኝም፣ አይደለም ወኪል ለሆን። ስለዚህ እሱም ግምታችሁ የተሳሳተ ነው። ሁለተኛው የሆነ ነገር ሶስተኛው የሆነ ነገር ሸተተኝ ያለ ሰው አለ። እንግዲህ ያው አፍንጫውን መመርመር ነው ሞር ማለት ትክክል ነው ወይ የሸተተኝ ነገር ብሎ ማሰብ ነው። እኔ እስከማውቀው ስለ እግዚአብሔር መሰከርኩ፣ ዘመርኩ፣ የድርሻዬን አልኩኝ ነው እንጂ ሌላ ካልኩሌሽን ውስጥ የሚያስገባ ነገር ያለ አይመስለኝም። የመጨረሻው ደግሞ መዝሙር አይሸጥም ያለ ወንድም አለ። እውነት ለመናገር ይህን መዝሙር ስሸጥ ይሁዳ ክርስቶስን በሸጠበት መንፈስ ሳይሆን እነ ቅዱስ ጴጥሮስ አገልግሎታቸው ላይ ለሚገጥም ስጋዊ ችግር፣ በገንዘብ ለሚፈታ ችግር ከህዝቡ ገንዘብ ይሰበሰብ በአንድነት ያኖሩት ነበር። ያንን ገንዘብ ለምን ምግብ ሊያስፈልጋቸው ይችላል፣ መጓጓዣ ሊያስፈልግ ይችላል፣ የተለያየ ነገር ምድር ላይ ነው የምንኖረው እና ይሄንን ሪያሊቲ ደግሞ መቀበል ያስፈልጋል። የእግዚአብሔር ቤት ውስጥ የምንኖር ብንሆንም ክንፍ ያወጣን መላእክት ግን አይደለንም። ያስፈልገናል። እኔ መብላት አለብኝ፣ መንቀሳቀስ አለብኝ፣ የሆነ ነገር አይደል? ለሁሉ እናንተ እንደሚያስፈልጋችሁ አገልጋይ ያስፈልገዋል እንደማለት ነው። ግን እኔ ደግሞ በሚገርማችሁ ሁኔታ ይሄንን መዝሙር ስሸጥ ለመበላውና ለመጠጣው ሳይሆን በገጠመኝ ባንክ ችግር ምክንያት እሱን ሁኔታ እንዳልፈው ነው። ባዶ እጅ ደግሞ አይደለም ይዤ የቀረብኩት። እንዲህ አይነት ሁኔታ ገጥሞኛል። ሁላ ያለ ታይሙ እኮ ነው መዝሙሩ ማለት በቃ ካለፍኩበት ብዬ እንጂ ቢሆንልኝ እግዚአብሔር የእድል ቀኔ ቢያረግልኝ ኖሮ በብዙ ድግስ ደስ በሚል ሁኔታ እናንተ ከኔ ጋር ደስታ ልትካፈሉ ከወደዳችሁት ጋር ፈቃደኛ ከሆናችሁት ጋር ደግሽ ያላከብርም ነበር እለቱን። ለኔ አልበም ማውጣት ማለት ምን እንደሆነ አታውቁም። የምስክርነት ህይወት አለኝ። ሳምራዊቷ ሴት ከተማ ሙሉ ህዝብ እንደጠራች እኔም ስሙልኝ ይሄንን ታሪክ እዩልኝ ብዬ የምጠራው ሙሉ ከተማ ህዝብ አለኝ። የምስክርነት ህይወት አለኝ። ያቺ እንዳትቋረጥብኝ ነው እናንተ ፊት አንሽ የታየሁት እንጂ ለአንድ ራሴ ቢሆን እኔ ምድር ላይ የእግዚአብሔር መንግስት ውስጥ ድርሻዬ በምድር ላይ የእግዚአብሔርን ስም በዝማሬ ማገልገል ባይሆን ኖሮ ሲጀምርም ቲክቶክ የሚባል ፕላትፎርም ላይ እኔ ምን አደርጋለሁ?
ቤት ወይም ደግሞ መስራት ያለብኝን ስራ እየሰራው ነው የምገኘው። ምን አደርጋለሁ ቲክቶክ ላይ ዓለም የምትለው ነገር እንዳላት ሁሉ እኔም ደግሞ ስለ ክርስቶስ አለኝ ብዬ ነው የወጣሁት። ክርስቶስና እኔ መሀል ማንም ሰው መግባት አይችልም። ክርስቶስ ከማህፀን ጀምሮ የኔን ታሪክ እንዴት እንደሰራው ብዙ የሚገርም ታሪክ ስላለኝ ግድ ይለኛል ፍቅሩ። ያለኝን ሁሉ ባጣ ነገሮች እንደፈራኋቸው ሆነውብኝ ድፍንፍን ብሎ ባጣ በእውነት እኔ ለክርስቶስ ያለኝ ነገር አይቆምም። ብቻ ጴጥሮስ የተፈተነባት ፈተና እኔም ተፈትኜ እንዳልወድቅ ነው እንጂ ለዛ ያጽናኝ ቅዱስ መንፈሱ። ከዛ ባለፈ የምታግዙኝ መስሎ ከተሰማችሁ አልበሙን በመግዛት የወደዳችሁ ሰዎች ግዙ። ኖራችሁ መግዛት ያልፈለጋችሁ ደግሞ የሌላችሁም ሰዎች ማለፍ ይቻላል። እኔ እያንዳንዳችሁ ኪስ ውስጥ ስላልመጣው ማለት ነው። የሚገርማችሁ ማለት ታዋቂ ናቸው ብዬ ያሰብኳቸው ሰዎች እድሉን ሳገኝ የሆነ ነገሬን ጥዬ የሆነ ነገርን ሰብሬ ለመጠየቅ ሞክሬያለሁ። ደግሞ እነሱም ደውለው ምን ነው ያሉኝም አሉ እና በዚህ አጋጣሚ አመሰግናለሁ። ግን አንዳንድ ጊዜ ተስፋ ከመቁረጥ በላይ አጉል ተስፋ ከመቁረጥ በላይ ሊጎዳ ይችላል። አንድን በጣም የተራበን ሰው ምግብ አሳይታችሁ ብትከለክሉት ከረሃብ በላይ ውስጡ ይጎዳል። ረሃብ ከጎዳው በላይ ውስጡ ይሰበራል። እና የአንዳንዶች ተስፋ እንደዛ ነው ሆኖብኝ የነበረው እና አሁን ላይ በዛ እንትን ውስጥ አይደለሁም። ግን ታላላቆቻችሁ መተው ምን ነው ሲሏችሁ ችግራችሁን ካስረዳችሁ በኋላ ዞር ሲሉ የሆነ ስሜት ይሰማችኋል። ምክንያቱም ሰው ናችሁ። ሰው ሆናችሁ አይሰማኝም ካላችሁ ራሱ ሌላ ጉዳይ ነው፣ ውሸታምነት ነው። ግን ምን ያህል ጠንካራ እንደሆንኩ ደግሞ አይቻለሁ። እኔ ለክርስቶስ መገባው ሆኜ አይደለም፣ ብዙ ኃጢያት፣ ብዙ ድካም፣ ብዙ ውርደት ያለብኝ ሰው ነኝ። ጌታ እግዚአብሔር ግን ሽፍንፍና አድርጎ ነው የሚያኖረኝ። ስለዚህ ትቼው እንዳልሄድ ይሄ ፍቅሩ ያስገድደኛል። ከእሁድ እስከ እሁድ እኔ ስራ ቦታዬ ከመዝሙሬ ጋር ነው የምገኘው። እጅና እግሬን አጣምሬ ቁጭ ያልኩበትም ጊዜ የለም። አንዳንድ ጊዜ ቢሮዬ ሰው ብቻ ነው። እንዴት ነው ሰው ያለው ብትሉ የራሱን መንገድ አስቦ የሚመጣ። አንዳንድ ጊዜ 70% እዚህ ስቱዲዮ በነጻ ቢሰራ ነው። እኔ ትላንት የተከለከልኳትን እድል ሰውን ላለመከልከል ስል ግን እናንተ ጊዜ ጸጥ ሊል ይችላል። ደግሞ በመከራዎቼ በፈተናዎቼ ከኔ ጋራ የጸኑ ሰው ፊት እንዳልቆም ለክብሬ የተቆረቆሩ ደግሞ ሰዎች አሉ። ህይወቴ ውስጥ ወዳጅ አለኝ። ግን ያ ከነሱ አቅም በላይ ከሆነ እንደ ክርስቲያን የደከመውን አበርቱ ስለሚል መጽሐፍ እንደ ክርስቲያን በፍለፊታችሁ ቆምኩ። ጥፋቴ ምንድነው? በስልክ ሰማለው ለምን እንደዚህ አገልጋይ አንዳንድ ጊዜ አገልጋይ ነን ብለው የሚያስቡ ሰዎች ለእናንተ ተስፋ ከመሆን ይልቅ ከጀርባችሁ ማውራትን ይመርጣሉ። ለዚህ ነው እኔ ምእመናን ቅድስና ያስደስተኛል፣ ያስቀናኛል። በቃ ጌታ ሆይ ይላለሁ። ነይ ብዬ ማርያም ስትሉለት ከልቡ ነው ከታቸው ነው የሚዘለው። ምክንያቱም ለአምላክ እውነተኛ ፍቅር አለው፣ እውነተኛ ልብ አለው። ለዚህ ነው ምን ኖረው በህይወት እንጂ መድረክ ላይ ያለው ድምቀት ምናልባት ጽኑ ጨለማ ሊሆን ይችላል። የሽንገላ ከንፈር የሞላበት ሊሆን ይችላል። የእውነት የእግዚአብሔርን ፍቅር የምታገኙት ግን ምእመናን ጋር ነው። እኔ ጋር እንኳን ብዙዎች ደውለው በቃ በፍጹም ወደ ኋላ እንዳትመለሽ አደራ እግዚአብሔር ባንቺ ብዙ ስራ አለው ያሉኝ ምእመናን ናቸው። ብዙ አገልጋዮች እኮ ብዙ ድርሰት የሰጧቸው እኮ አሉ። ዛሬ እናንተ የምታዳምጡት የተወደደ ዝማሬዎች ያሏቸው ከዛ ስራ ጀርባቸው እኔ ግጥምና ዜማ አዘጋጅቼ ብዙ እኮ ያገለግሉ አገልጋዮች አሉ። በአቅሜ ልክ አገልግሎት እግዚአብሔር እኔን ባስጀመረበት ጊዜ ጀምሮ ማለት ነው። አንዳቸውም አይዞሽ ያለ ማን አለ? ግን ክርስትና ያው የትዝብትን ህይወት ብዙም አይፈልግም። እንደ ሰው ግን ይሰማቸዋል። እና እኔ እንደውም ሶሪ በጣም ይሄን ስል ለቤተሰብ ለአንዳንድ አገልጋዮች ሞቻለሁ ብዬ ነው ባስበው። የሆነ መዝሙርም ስለቅ እንደዚህ አይነት ንግግሮችም ስለቅ ለምእመናን ቢደርስልኝ በቃ ከነሱ ቅድስና
ምክንያቱም አንዳንዶች በቅድስናና በፈራጅነት ቦታ ላይ ራሳቸውን አኑረው እንደዚህ ብታደርግ እኮ ጥሩ ነው። አሁን ለሷ ማን ይሰጣታል? ማን ይረዳታል? እኔ እርዳታ አይደለም የጠየቅኩት፣ ግዙኝ አልበም ሰርቻለሁ ነው ያልኩት። እዛ ላይ እኮ ብዙ ጊዜና ሁኔታ ጠፍቷል። እንደውም 4 ትራኮች ኤክስፖርት መደረግ ያለባቸው አሉ። ከገጠመኝ አስቸኳይ ችግር አንጻር ነው ይዤ ሰው ፊት የቀረብኩት እና ስፔሻሊ እኔ ብዙ ማገልጋይ ጋር ጉዳይ ያለኝ አይመስለኝም። ከምእመናን ጋር ግን ማለት ምእመን ከልቡ ነው። አንዳንድ ጊዜ መድረክ ላይ ሆናችሁ ገንዘብ ስትጠይቁት ምእመን እየተበላ እንደሆነ ሊያቅ ይችላል። ሳያቀርቶ ሞኝ ሆኖ ምናምን አይደለም፣ ያውቃል። ግን ሲሰጥ ለእግዚአብሔር ነው የሚሰጠው። ያኔ ቆጥሮ ይመጣል እግዚአብሔር። ህዝቡ ሲሰጥ ለእግዚአብሔር ነው የሚሰጠው፣ ለእግዚአብሔር ነው የሚያበድረው። እና ስለ ምእመናን ጉዳይ ሳስብ በጣም ደስተኛ ነኝ። እና በዚህ አጋጣሚ አሁንም መዝሙሩን ወስዳችሁ ይሄንን የገጠመኝን ጊዜያዊ ችግር ባልፈው አገልግሎቴ ቢቀጥልልኝ ምናምን ደስ ይለኛል። ፈቃዳችሁ ካልሆነም ጳውሎስ እንዳለው ከክርስቶስ ፍቅር ማን ይለየናል? ሞት፣ ረሃብ፣ ችግር፣ ቸነፈር የቱ ብሏል። ስለዚህ እኔ ደግሞ የቱ አይነት ጥልቅም የሚሆነው ነው